ሄሎ ደግነኝ አባዋ እንዴት ነህ? ደህና ነህ? አባዬዋ እንደው ናፍቄን ሞት ነው አባዋ። በርሶ መቼ ነው አባዋ? በርሶ መቼ ደግ እንግዲህ ደግ አቀላቀለው የመጀመሪያው ስራውን አልችልም ብለዋል። አክቲንግ ወደ ቅጣቱ አምርቷል። ይቅርታ ዲጂ ይድልኝ እዛችሁ ጋር ስራውን ይላል። ሙዚቃችንን አዘጋጅልን ነው ምንኛ ነው ጉራጌኛ ምንድን ነው ጉራጌ አለ እንዴ? አንተ ምን ጉራጌ ነው? ወጣ ጉራጌ ነው ታገር እንኳን የሚያደረሰው እንጂ ጉራጌ ጋር ፈትገ እሄ ደርሶ ነው ኦሮሚያ ቀላል አፍሪካ ወይ አፍሪካ ነበር በጣም ታገር በደንብ ተመልከቱ ነው አፍሪካ እንደዚህ እንጂ አይደል አፍሪካ ራሱ በቃ ዝም ብለህ በታዛ ሙዚቃ በኋላ ኤዲቲንግ እንዳስቀምጠው ተለይስ አጣው ሻንስ ክፈች አትፍሪም ለና ቢታዩ ለማን ካሜራው ቤት ላይ ይመጣ ራሷ ተጣና ተከታበች ቀጥል የኦሮምኛ አክቲንግ በአክሰንት የኦሮምኛ አክቲንግ አክሰንቱን ከነ አክቲንጉ አሳይም ኦሮምኛ ግን ቅጣት ማለት ከፈለሽ ቅጣት እሺ አክሰንት ሙዚቃውን ከፈለሽ ይችላል። አይ ጭፈራ እኮ አይደለም ውስጥ ነው ቅጣቱ ሸልሸል ቅጣቱ ሸልሸል ነው መቻል ለምቻል አይደለም ይሄ እያልኩሽ ያለሁት አይ ገባ ቅጣቱ ሸልሸል እንዴት ነው አይደለም? አይ ጥያቄው ራሱ እኮ አልገባንም። ትወና ነው አዎ ትወና ብቻ አክቲንጉን አሳዩን፣ ኦሮምኛ አክሰንቱን ተናገሩ። ያለ ላንጉጅ ማለት ነው። ኦሮምኛ እንድትናገሩ እኮ አይደለም። እኛ የኦሮምኛ ተብታባ ሰው አማርኛ ሲያወራ ምን እንደሚያደርግ አሳዩ። ሲኖር ማለት ከራሷ ጋር የሆነ ቃላት ፈጥራት እንገረን I
እኔ ወንድሜን አስቀድማለሁ። ለምን ቤት ልትገቢ ነው? እንደሰብረሽ እንዴት እንደተሰቃየ የወሎ አክሰንት ከነ አክቲንግ ቅጣት ትችላላችሁ። ባይዘው ቅጣትም አላችሁ። በነገራችን ላይ ቅጣትም አላችሁ። መማራት ትችላላችሁ። ምርጫ የወሎ አክሰንት ከነ አክቲንግ ይሄን አችል ብትል ከሆነ ምርጫ ቅጣት አለ። አኗር ይችላል 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 ወደ ካሜራ እየመጣችሁ ልጅቷን ደግሞ አታጨናንቋት። እሺ እዛው እኔ እኮ የወሎ አክቲንግ ስትል እኮ እንትን የወሎ አክሰንት ወሎ የሚናገሩትን ቃል ተናገር። ታስሽ የሚናገረው ወይ አቶ የሚናገረው አይጉኛ ነው ምናምን አይ ኖ እንደዛ ለማለት ነው። የወሎ ባህል የራሱ እንትን አለው አይደል? ሄሎ ደግ ነኝ አባዋ፣ እንዴት ነህ? ደህና ነህ አባዬዋ? እንደው ናፍቄን ሞት ነው አባዋ። በርሶ መቼን አባዋ በርሶ መቼን ደግ እንግዲህ ደግ አቀላቀለው ሩዋንም ቢሆን ተሞክሯል። ከተሞከረ እኛ አክቲንጉን ነው እየፈለግን ያለ ነው። እሺ ቀጣይ አኗርና ሀብታት ጨርሷል። ነው የመጨረሻ ቅጣት ባይዘው እሱ ተቀላቅሎና መቀጣት ይችላል ከፈለገ። የቀጣዩ ዙር ላይ ይገባል። ኦኬ ምንድን ነው አክሰንት ገኛ አለ ጉራጌኛ ማለት ነው። ጉራጌኛ አክሰንት ከነ አክቲንግ ሰው ቅጣትም አለ። ከፈለገ መቀጣት ይችላል። ቅጣት ይሻላል ግን በነገራችን ላይ እንደ ሀሳብ ጉራጌኛ ነው ከነ አክቲንግ። ሸምሱ ማለት አቅታለ ገባ ኧረ ሸምሱ እኮ ስም ነው። ምን አገባ? አይ ቶፕ አክሰንት ይቅርብ ቅጣቱ በጣም መጥፎች ምናምን ሳይሆን መቀጣት ቅጣት ግን በጣም ከባድ ነው። ማንከባለልን እና እኛ ቅያሬ ይዛል። እንግዲህ ካሜራማናችን እንደምትመለከቱ የመጀመሪያውን ስራውን አልችልም ብለዋል። አክቲንግ ወደ ቅጣቱ አምርቷል። ይቅርታ ዲጂ ይልልኝ እዛችሁ ጋር ስራውን እያለ ሙዚቃችንን አዘጋጅልን ነው። ምንኛ ነው ጉራጌኛ ምንድን ነው ጉራጌ ጉራጌ ነው በጣም ጉራጌ ነው ታገር እንኳን የሚያደረሰው እንጂ ኦሮሚያ ቀላል አፍሪካ ወይ አፍሪካ ነበር በጣም ፈልግ በደንብ ተመልከቱ። አፍሪካ እንደዚህ እንጂ አይደለም
አፍሪካ ራሱ በቃ ዝም ብለህ ሙዚቃ በኋላ ኤዲቲንግ እንዳስገባል አይ ጉራጌኛ ብቻ ደስ ይለኝ ነበር ግን የነግራችሁ ለማንኛውም እኛ የፈለግነው እናንተ ካረጋችሁ አንጻርኛ እናስተምራችሁ እንደሚፈልግና እና ቅጣት እንደዚህ መደረግ ነው እንደዚህ አይነት ቅጣት ሊወጣም አይገባም፣ ጭራሽ አይደረግም። ሁለተኛ ነገር ልብስ አውልቆ አንከባላችሁ በምንድን ነው የሚሄደው? ይስል እብድ ነው እንዴ? አስቂኝ የሆነ ሆኖ ቅጣቱ ራስን ዝቅ ካላደረግ አትታይም። ታክሲ ላይ ራሱ አካባቢ ቅጣቱን ያከበድንበት ምክንያት ሊደረግልን የፈለግነው እንዲደረግልን ያንን ቅጣት ማን ይገምታል? እናንተ ደግሞ የሚያስበው እኮ ሰውየው ያንን ነገር አይችልም ሲል ቅጣት ከባድ እንደሆነ እኮ ማሰብ አለባችሁ ሁላችሁ። ቢያንስ ቅጣት ሲቀጣ ማሰብ የገባ ነው። እኛ እንዲያውም ማለት ነው እናመሰግናለን። የዛሬ ፓርት ቱ ፕሮግራማችን ይመስል ነበረ። በቀጣይ ዙር እንገናኛለን። መልካም ቆይታ ይሁንላችሁ።